በትላንትናው ዕለት ከአማራ ፋኖ ብሔራዊ ኃይል አፋብሃ የተሰጠ መግለጫ የቋራ ቃል ኪዳን የሚል መግለጫ ደርሶናል። የቋራ ቃል ኪዳን መግለጫ ዘርዘር ብሎ ነው የቀረበው። እንደ ወረደ የመግለጫውን ይዘት ላንብበውና አስተያየት እናስቀድማለሁ። ከአማራ ፋኖ ብሔራዊ ኃይል አፋብሃ የተሰጠ የመግለጫ የቋራ ቃል ኪዳን ነው። የአማራ ህዝብ የመጀመሪያው ልና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በርካታ የአገሪቱ አካባቢዎች እየተደረገ ያለ የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ አማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ጣውረዶችም ታልፈዋል። መጨረሻም የአማራ ህዝብ የናፈቀውን ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት አንድ ትላንትና ነው የወጣው መግለጫው። ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊት ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን ይላል መግለጫው። ይቀጥልና መላው የትግላችን ደጋፊዎች እንኳን ደስ አላችሁ የሚል መልእክቱን ካቀረበ በኋላ የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅቱ ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት በማስተባበርና ማቀናጀት ይሆናል ይላል የድርጅቱ መግለጫ። የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን ይልና አቋሙን አብራርቶ የአማራ ህልውና የሚረጋገጠውም ከሌሎች የኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል ይላል። ስለዚህ እንግዲህ የድርጅቱ መዳረሻ መነሻ እንደሆነ ግልጽ ሆኗል። እዚህ ላይ የደግማለው እዚህ ጋር ድርጅታችን የአማራ ፋኖ ብሔራዊ ኃይል ይላል በኢትዮጵያ ሉዓላዊነትና አንድነት ላይ ያዳመጣችሁ ነው። በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን ይላል የአማራ ህልውና የሚረጋገጠውም ይላል። ተመልከቱ፣ የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል አብይ አህመድ አገዛዝን ማስወገድ ይላል። ስለዚህ የአማራ ትግል መዳረሻው ከሌሎች ኃይሎች ጋር በመሆን ኢትዮጵያን በማጽናት ብቻ ይሆናል የሚለውን ድምዳሜ እዚህኛውም ላይ ሰፍሯል። የአማራ ፋኖ ህዝባዊ ድርጅትም ላይ ሰፍኗል። አሁን እንግዲህ ሌላው ኃይል አጀንዳ የነበረው ኃይል ያመመው መጣ የሚል ደግሞ ዘፈን አለ። ኋላ እንጋብዛቸዋለን ጊዜ ካገኘን። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የሚፈታተነውን መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን ይልና የወልቃይት ጠለምት ራያን ጨምሮ በሁሉም የሀገራችን አካባቢ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን ይላል። የወሰን የማንነትና ማስመለስ የሚለው እንደተጠበቀው ነው። የወልቃይት ጠለምት ራያን ጨምሮ በሁሉም የሀገራችን ክፍል አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን ይላል። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገ ነው ይላል። ትግሉ የሚመራው ማዕከላዊ አመራር የመፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ይሰጣል። አቅሙ ትግሉን እንዲመራ የሁሉም ባለድርሻ አካላት ድጋፍ ያስፈልጋል ይላል። የአማራ ፋኖ ብሔራዊ ኃይል አፋብሃ የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ ማዕከላዊ ምክር ቤት የሥራ አስፈጻሚ ኮሚቴ እንዲሁም አባላት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል ይላል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቱ ተስማምቷል ይላል። የድርጅቱን አመራር በመተመለከተ የመስራች ድርጅቶች አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱ አመራር በመዋቅር ሂደት የመስራች ድርጅቶችን አመራርና አባላት ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን ይልና አባላቱም አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ መሪ ወዳጆ፣ አርበኛ ደሳለኝ ሲያሽብሰው፣ አርበኛ አስረስ ማረ ዳምጤ፣ አርበኛ ሄኖክ አዲሴ፣ ጀነራል ተፈራ ማሞ፣ አርበኛ ዝናቡ ልንገረው፣ አርበኛ ድርሳን ብርሃኔ፣ አርበኛ አስቻለው በለጠ፣ አርበኛ ሳሙኤል ባለድል፣ አርበኛ ማርከው መንግስቴ፣ አርበኛ አከብር ስመኘው ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊት ቢሮና የሥራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የአማራ ፋኖ አመራሮች በድጋሚ እንኳን ደስ ያላችሁ ማለት እንፈልጋለን። የሚመለከተው እናስተላልፋለን በሚል የጥሪ መልእክቶቻቸውንም በዚሁ ላይ አካተው አስተላልፈዋል። እንደው በተወሰነ ደረጃ ወደ አስተያየቶቹ አጠራርገን ከመግባታችን በፊት የአመራሮቹን ቃል በተመለከተ ቀንጨብ አድርገን እንስማውና ፈጥነን ወደ ጉዳያችን እንገባለን። ማሰሪያውና ማጠንጠኛው አንዳች ሁላችንም የሚያሰባስብ
ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበረ እሱ ተፈጥሯል። እጅግ በጣም ደስ ብሎኛል። ጓዶች እንኳን ደስ አላችሁ፣ እንኳን ደስ አለ ማለት ፈልጋለሁ። እናመሰግናለን። እንግዲህ የሙሉ የመግለጫውን ክፍል እንድታደምጡት እናደርጋለን። አድማጭ ተመልካቾቻችን ወደ ቀጣዩ የምናልፈው እንግዲህ በሰጡት መግለጫ ላይ ድርጅት መመስረቱን የመግለጫውን ዝርዝር አይተነዋል። ከዛ በኋላ እነሱም ደግሞ የቆይታቸውን በተመለከተ ገልጸዋል። ይሄንን በተመለከተ የአስተያየቱን አንድ ላይ ለመስጠት እንዲረዳ የአማራ ፋኖ ህዝባዊ ድርጅት የሰጡት መግለጫ አለ። በአርበኛ እስክንድር ነጋ እና አርበኛ ደረጀ በላይ እና አርበኛ መከታው ማሞ እና ሌሎችም ከፍተኛ የድርጅቱ አመራሮች የሥራ አስፈጻሚ አባላት አቋማቸውን የድርጅታቸውን አቋም በተመለከተ አዲስ ስለተመሰረተው ድርጅት መግለጫ ሰጥተዋል። ይሄም አድማጮች የራሳቸውን በትግሉ ሂደት ውስጥ ያለው አካል የራሱን ትዝብት እንዲወስድ የራሱን ግንዛቤ እንዲወስድ የአማራ ፋኖ ህዝባዊ ድርጅት በአዲሱ አደረጃጀት ከዚህ ቀደም የአማራ ፋኖ ህዝባዊ ድርጅት በሚመሰረትበት ጊዜ በተለያየ ምክንያት እዚያ ጋር አንቀጥልም ያሉ አካላት የራሳቸው ድርጅት አቁመው እንዲመጡ ፍላጎት አለን ሲል ነበር ህዝባዊ ድርጅቱ። በተበታተነ ሁኔታ ከምትቆሙ ድርጅት ሆኑና ነው እናንተ ድርጅት ስትፈጥሩ ትግሉ ከተበታተነ 5-6 ትግል ወደ 2 ድርጅት ቢመጣ እንኳን በሂደት ውስጥ አንድ ለማድረግ የሚቻልበት እድል ይመጣል፣ ይሄንን ጨርሱ በሚል እንደዛ አድርጋችሁ ብትመጡም እኛም እንኳን ደስ አላችሁ ለማለት ዝግጁ ነን ያሉ የአማራ ፋኖ ህዝባዊ ድርጅት ቃላቸውን ጠብቀው ከፍ ባለ ሞራል መጡ ወይስ ሁኔታው ሲጠናቀቅ ምን አቋም አንጸባረቁ? አሁንም ህዝቡ እንዲሰማው ከኛ አስተያየት እሱን እናስቀምጥ። እስኪ አርበኛ አበበ ሙላት የአማራ ፋኖ ህዝባዊ ድርጅት ምክትል የህዝብ ግንኙነት ኃላፊና የሸዋ ጠቅላይ ግዛት ህዝብ ዋና ቃል አቀባይ የድርጅቱን መግለጫ በተመለከተ በቀጥታ ያሰማል። ወደሱ ነው። ለአማራ ፋኖ ብሔራዊ ኃይል አፋብሃ ታሪካዊ ጥሪ እናስተላልፋለን። እንነጋገር፣ አንድ እንሁን። እናመሰግናለን። እንግዲህ አርበኛ አበበ ሙላት የድርጅቱን መግለጫ አቅርቦታል። በጣም ባልተገባና አስፈላጊ ባልሆነ መንገድ ደጋግመን እንደ ምክረ ሐሳብም በልመናም ስናቀርብ መስሚያቸው ጥጥ አድርገው የነበሩ አካላት የአማራ አንድነት ሊመጣ የሚችልበትን መንገድ በመጠፋፋት እንዲሆን ምክረ ሐሳብ ሲያቀርቡ ነበር። በይፋ በሚዲያ በይፋ አንዱ አንዱን ይብላው ብለው ጥሪ ሲያቀርቡ ነበር። በአንድ አካባቢ አንድ አደረጃጀት ነው መኖር ያለበት፣ እንደዛ እንዲሆን አንዱ ሌላኛውን በኃይል ያጥፋው የሚል ምክረ ሐሳብ ሲሰነዝሩ ነበር፣ ሲያደርጉ ነበር። የሚቀርቧቸውንም የፋኖ መዋቅሮች ይህንን እንዲያደርጉ ሲገፏቸው ነበር። ከዚህም ጋር ተያይዞ በርካታ የእርስ በርስ ግጭቶች እንዲነሱና ብዙዎች ህይወታቸው እንዲጠፋ ምክንያት ሆኗል። የጊዜ ጉዳይ ነው እንጂ ይሄንን ያደረጉ ሰዎች ከማንም በላይ ከኛ በላይ ይሄ የትግል ምዕራፍ እየተቋጨ ሲሄድ ዋነኛ ከሳሾቻቸው ሆነው የሚመጡት እንዲተኩሱ በወንድሞቻቸው ላይ እንዲተኩሱ ሲገፋቸው የነበሩና ተቀብለው ሲተኩሱ የነበሩ አካላት ናቸው። ጠርገህ አጽድተህ አንተ የበላይነት ያዝ በሚሉበት ጊዜ የዓላማ ስምምነት ያላችሁ የዓላማ አንድነት ያላችሁ ለአማራ ህዝብ ልውና ልንታገል ወተናል ብላችሁ ስታበቁ በጥቂት ቡድኖች ግራና ቀኝ ተዋድነው የአማራን ትግል ቅርቃሩስ በሚከት ሁኔታ ያንዱ ደጋፊ ያንዱ አውጋዥ የሆኑ አጥፍታችሁ ትነክሳላችሁ፣ አጥፍታችሁ ትመራላችሁ ያሉ ሆይ ሆይ ሲሏቸው የነበሩ አካላት በሙሉ ማን ለአማራ ህዝብ እንደቆመ ማን ለዚህ ትግል በሐቅ እንደቆመ አሁን ካልተረዳችሁ መቼም ትረዱታላችሁ ብዬ አላስብም። ደጋግመን ስንል የነበረው አንዱ ሌላኛውን በማጥፋት ላይ ተመስርቶ የሚያመጣው የትግል ውጤት አይኖርም። በአማራ ህዝብ የቆየ ባህል ማህበራዊ ማንነትም አንዱ ሌላኛውን ወደ ማጥፋት የወንድማማች መጠፋፋት ውስጥ ከተገባ የማይሽር ጥቁር ደም መሬት እየተከለ ከመሄድ የዘለለ አይሆንም። ይህንን ያውቀዋል፣ እዛው መሬት ላይ ያለው ህዝብ ያውቀዋል። ተው ሲያበቁ አንዱ ሌላኛውን ለማጥቃት መንቀሳቀስ ስለማይጠቅም በተቻለ መጠን በመነጋገር መፍታት ይቻላል። አትሊስት ተሰባሰቡና 2 ድርጅት መሆን ይቻላል። 5-4 ነን የምትሉት አካላት 4 ማህተም ይዛችሁ በየጊዜው መግለጫ ከምታወጡ ወደ አንድ ለመሰባሰብ ሞክሩ። በተቻለ መጠን የተሰባሰቡትን ለማፍረስ ጊዜ አታባክኑ። ጊዜያችሁን እናንተ ለመሰባሰብና ድርጅት ለመፍጠር አውሉት። ይሄ ነበር ምክራችን። እናንተ ድርጅት ከሆናችሁ የቆየው ቀድሞ የተመሰረተው ድርጅት አለ።
መነጋገር ትችላላችሁ የምትተዋወቁ የምትግባቡ ብዙ ታሪክ ያላችሁ ናችሁ አንዳንዶቻችሁ ደግሞ እዚህ ፕላኔት ላይ ሁለታችን ብንቀር እንኳን አንጣላም ማርያም ምስክሬ ናት ያላችሁ ቃል የገባችሁ ናችሁ አንዳንዶቻችሁ ማርያምን መቀለጃ አይደለችም ማርያምን ብላችሁ የማላችሁለትን ህዝብ እንደገና ስድስቴ ማርያምን ብትሉት በመጀመሪያ የፈጸማችሁትን ክደት ጆሮ ውስጥ እየተመላለሰ ተሻይል ቆም ብሎ እያንዳንዱ ራሱን እንዲመረምር እድል የሚሰጥ ነው ሰው የሚጠቅመው ኦነግን ነበር እንደ ማስረጃ ምናመጣው 7 ሆኖ 8 ሆኖ ተበታትኖ ኦነግ ተሻኮተ ምናምን ገለመሌ 7 ሆኖ 8 ሆኖ ኦነግ የተታኮሰ እርስ በርሱ እየተጋደለ አይደለም ያየ ነው ደጋግመን ብለናል ዳውድ ይብሳ ጀልማሮ ላይ ተኩስ ጀልማሮ አሁን የሚመራው አባው ዳውድ ይብሳ ሲመራው የቆየውን አባው ነው ዳውድ ይብሳ የፖለቲካ ዘርፉን ሊመራ ወይም በፖለቲካ አቋም ይዞ ባገሩ ሲንቀሳቀስ ጀልማሮ በጫካ ይንቀሳቀሳል በይፋ ተደጋግፈናል ቢሉ የሚያመጣውን አደጋም ተገንዝበው ቢሆን በአቋም በፍላጎት እየተጋገዙ ይኖራሉ እንጂ ዳውድ ይብሳ ጀልማሮ ሊያወግዝ መግለጫ ያወጣል ጀልማሮ ዳውድ ይብሳ ላይ ተኳሽ አይልክም አፍተር ኦል ዳውድ ይብሳን ትቶ ማነው ከጃልማሮ ተገንጥሎ አብይ አህመድ ጋር የሄደው ጃልሰኝ እንኳን የመጀመሪያ ቀን ከሰጣት ስቴትመንት ወደዚህ ገብቻለሁ ከሚል ውጪ ጃልማሮን ያወገዘ በየቀኑ ሲዘባዘብ አታዩትም ኢቭን ከመንግስት ጋር ሄዶ ቆሞ ማለት እና አንዳንድ ጊዜ በጣም ያልተገቡ ብዙ ብለናል ወደ ኋላ ታሪካቸው ቢገለጥ የእውነት እንደው ዝም ብሎ ያልተገባ ስም ተከምሮባቸው እንጂ እዚህ ግቡ የማይባሉ አካላት ዋነኛ አማካሪው ነው መጥተው ብዙ ነገር አበላሽተዋል ሚዲያም ባልተገባ መንገድ ተጠቅመው አቅጣጫ አስተዋል ወዘተራ አሁንም የሚሻለውና የሚበጀው ቀደሞ ያልነው ስለሆነ እንደምክር ሐሳብ እናነሳው የሚሻለው መነጋገር መመካከር መወያየትና ለአማራ ህዝብ ለኢትዮጵያ ህዝብ በተያዘው መንገድ የሚጠቅም ነገር መስራት ነው ከዚያ ውጪ ያላማ ልዩነት የሚባል የለም ሽሚያ ካለችም የስልጣን ናት ደጋግመን ብለናል ሽሚያ ካለች የስልጣን ነው ያማራን ትግል እየፈተነው ያለው ያማራ አንገቱ አንድ ነው ከሚለው ፕሪንሲፕል ውጪ ከሚለው የፖለቲካ ፕሪንሲፕል ብቻ ብለንም እናልፈው ቆር ከሚባለው ዋና መርሆ በመውጣት ጎጠኝነት እየፈተነው ነው በነገራችን ላይ አሁን የተመሰረተው የአዲሱ ድርጅትም ፈተና እሱ ነው ይሄንን ስለሚከፋ ካለ ምንም ማድረግ አልችልም እኔ እውነቱን ነው ነገር የፈተነው ጎጠኝነቱ ለአማራ የተሻለ መሪ ማን ይሁን የሚል ሳይሆን የኔ አካባቢ መሪ ይሁን የሚል እጅግ የበዛ ግብግብ በየዘመኑ ድርጅት ፈትኗል ሪያሊቲው እሱ ነው ምንም መቀባባት ሳያስፈልግ በኮሌክቲቭ 13 ሆነን እንመራዋለን ያሉት መሪም መምረጥ ስላልቻሉ ወታደራዊ አዛዥ መምረጥ ስላልቻሉ ሰብሳቢ ቃለ ጉባኤያጅ ወይም ምናምን የሆነ ነገር አድራጊ ምንም የለም 13ቱ በጋራ እንመራዋለን የለም ዓለም ላይ እንደዚህ አይነት ፕላትፎርም የለም ዓለም ላይ የመጀመሪያ ተሞክሮ ነው በዓለም የትጥቅ ታጋዮች መድረክ እንደዚህ ያለ አደረጃጀት 13ቱም አንድ ላይ መሪ ሆናሉ የሚል ፕላትፎርም የለም ኮሌክቲቭ ሊደርሺፕ ከዚህ ጋር የሚገናኝ አይደለም አንዳርጋቸው ጽጌን አምኖ መከተል ያው ሁሉ ጊዜ ገደለው ኮሌክቲቭ ሊደርሺፕ ፕሪንሲፕሉ ያደለም ኮሌክቲቭ ሊደርሺፕ ማለት መሪ የሌለው ስብስብ መፍጠር ማለት አይደለም በመሰረቱ ዳዝሚን ግን አሁን ያጣጣልኩት አይደለም በነገራችን ላይ አንድ ስቴፕ አንድ መጠሪያ አንድ አርማ መሰየም አንድ ስቴፕ ነው መሪ መምረጥም ወታደራዊ አዛዥ መምረጥም ለምንድነው አዳጋቸው ሆነው ያሁኑ የዚህ ብቻ ፈተና አይደለም ያማራ ብሔራዊ ኃይል ያሁኑ ስብስብ ፈተና ብቻ አይደለም እሱ ያማራ ፋኖ ህዝባዊ ሰራዊት ሲመሰረት አንዱ ፈተና ይሄ ተጠቃሎ ድርጅቱ ቅርጽ ይዞ ወደፊት መሄድ ያልቻለው መሪውን ማን ነው የሚይዘው ወታደራዊ አዛዡን ማን ነው የሚይዘው ሚለውን ለረጅም ጊዜ በተደረጉ ስብሰባዎች ሸኮችም መነኮሳትም እየተሳተፉበት ታላላቅ ሽማግሌዎችም እየተሳተፉበት ምሁራን እየተሳተፉበት ሁሉም አሁን ሁለት ጎራ ያሉት አደረጃጀቶች ሁሉም እየተሳተፉበት የተሰራ ስራ ነው በቅርበት ማቀው ያልተሳካው ማን አንደኛ ማን ሁለተኛ ማን ሶስተኛ የሚለው ማነቆ ነው ማን አንደኛ ይሁን ከሚለው በስተጀርባ ፍላጎት ያላቸው አካላት የኛን አካባቢ ፍላጎት የምናሳካው ይሄኛውን ስንይዝ ነው የሚል አንዱ ላይ መኮነን አንዱ ላይ መደፍደፍ መፈረጅም ትክክል አይደለም ጎጠኝነትን ወስዶ አንድ አካባቢ ላይ ብቻ ለማድረግ የሚደረገው ጥረትም ትክክል አይደለም ኤቭሪዌር ነው ያለው ሁሉም አካባቢ ነው ያለው ጎጠኝነት እኔ የሚለው ሐሳብ ሁሉም በየሁሉም ቦታ ነው ያለው ይሄ ፈተና ነው
ጽድቅ ብቻ ይበቃ እንደው ምንም እንደሌለ አድርገህ ከ15 ቀን በኋላ ደግሞ ኧረ እንዲህ ተፈጣ አይደለም። ህዝቡ ልቡን መሰበር መቆም አለ። ስለዚህ ቻሌንጁ እንዳለ አውቆ ይሄ ቻሌንጅ አለ። ህዝባዊ ሰራዊት ሲመሰረት የነበረ ቻሌንጅ ነው። ከዚያስ በኋላ የአማራ ፋኖ ህዝባዊ ድርጅት ሲመሰረትስ በአርማ ተስማምተው እነዚሁ አካላት አሁን ያሉት ሁለት ጎራ ላይ ያሉት አንድ ላይ ሆነው በአርማ ተስማምተዋል። የአማራ ፋኖ ህዝባዊ ድርጅት በሚል ተስማምተዋል። ከወራት በፊት በስያሜ ተስማምተዋል። ፕሮግራም ጽፈው በፕሮግራም ተስማምተዋል። ሁሉን ጨርሰው ማን አንደኛ ማን ሁለተኛ መሪ የሚለው ላይ አልተስማሙም፣ ተበተኑ። መሪ ሲመረጥ ኖ የሚገባንን የምንፈልገውን ያቀድነውን ቦታ አልያዝንም ያሉ ትተው ወጡ። እነዚሁ አካላት ለረጅም ወራት ሲደክሙ ሲለፉ ቆይተው ማጠቃለያ ላይ አሁንም ቢሆን መሪ ወታደራዊ አዛዥ የሚለውን ማጠቃለል አልቻሉም። የአማራ ፋኖ ህዝባዊ ሰራዊት ሲመሰረት፣ የአማራ ፋኖ ህዝባዊ ድርጅት ሲመሰረት፣ አሁን የአማራ ፋኖ ብሔራዊ ኃይል ሲመሰረት አንዱና ክሪቲካል ፈተናው መሪ ሰይሞ የመምጣት ፈተና ነው። ይሄን እንዴት መሻገር ይቻላል? ንግግር ይደረግበት፣ ምክክር ይደረግበት እንጂ እኔ እንደው ፖለቲካን በእንትን ልብስ ስታጥብ ነው አይደል ማለቅለቅ የሚባለው። የሚያለቀልቁ አሉ አንዳንዶች። ይሄ ማሸት ነው። እንዲሁ አድርጎ ነው አይደል ፖለቲካን ሚዲያ ላይ ቁጭ ብሎ የሚያለቀልቅ ነው ያሉት። እግዚአብሔር ማለቅለቅ ጥሩ አይደለም። ለመጣል ሄደው አለቅለቅ አይሆን። ያለቅላቂነት ሚና ትክክል ስላልሆነ እውነቱን እኮ የምንጋፈጠው ለዛ የሚጠቅመው ይሄ ነው። ሪያሊቲው እንዲህ ነው ማድረግ ያለባቸው። ያልተገባ ሳይድ ይዞ ፍረጃ ወደዛ መጓተት ምናምንም ልክ አይደል። እንደው ዝም ብሎ ደግሞ እያለቀለቁ መኖርም ትክክል አይደል። ስለዚህ መሆን ያለበት ችግሩን አስረድቶ እኔ የመጣ በሄደው ቁጥር ሰበር ዜና እያለን እንዴት ይሆናል እንዴ? ሙዚቃ ከፍተህ ምንድነው ለመደነስ መዘጋጀት በእያንዳንዱ ነገር ላይ አትሊስት ማቹሪቲ ያስፈልጋል። የሚዲያ ላይ ያለ እንዴ ረጅም ዓመት ኖረ ማቹሪቲ ያስፈልጋል። ማቹር እያረክ መሄድ አለበት። እኔ እንደዛ ነው የማስበው። ሁሌ ጥሬ መሆን ግን ልክ አይደል። ሁሌ ጥሬ መሆን ይሄን ሰበር ዜና ብለህ ከ3 ቀን በኋላም ደግሞ ሰንባዲ ደውሎ እንዲሆነ እኮ ሲል ሰበር ዜና ነው ይሄንን ለሌላ ሰው መተው ነው። ችግሮች ገጥመዋል፣ ቻሌንጆች አሉ። እኛ እውነታውን ነው የምንናገረው። ቻሌንጁን ግን የገጠማቸውን ቻሌንጅ ግን ባንድም አሁን የመስራች ከበሮ ምናምን ህዝባዊ ሰራዊት ሲመሰረት እንደዛ፣ ህዝባዊ ድርጅት ሲመሰረት እንደዛ፣ አሁን ናሽናል ሰራዊት እሱም ችግር ሲገጥመው እንደዛ፣ የጎንደር እዝ ሲመሰረት የነበረውን ታውቃላችሁ። የልልታው ብሬኪንግ ኒውስ ምናምን ከዛ በኋላ የገጠመው ከዛ በኋላ ተረጋጉ የጋራ አመራር መርጠን በአጭር ጊዜ ውስጥ እናሳውቃቸዋለን የለም። የአማራ ፋኖ በጎንደርና የአማራ ፋኖ ጎንደር እዝ ወደ አንድነት መጡ እልል በሉ ብሬኪንግ ኒውስ ታስታውሱታላችሁ። ከዛ ሁለቱ የጋራ አመራር ለመምረጥ ቀጠሮ ይዘናል፣ እሱን ጨርሰን ነግራቸዋለን አሉ። በዛው ነው ሽታው ነው የቀረው። ተደጋጋሚ ልምዶች አሉ። ሁሉ ላይ ልውሰዳችሁ። አርበኛ መሪ ወዳጆ፣ ወርቃው መሪ ወዳጆ፣ ኮሎኔል ፋንታውን እንደዚህ ሁሉም ተሰባስቦ የምስራች አንድ ሆነ በአጭር ጊዜ ውስጥ የአመራር ድልድል ሰርተን ነግራቸዋለን። በመሪና በምክትሉ ተስማምተናል። ከዛ ቀሪ ድልድል በአጭር ጊዜ ውስጥ ተባለ። የለም እንደውም መደምደሚያው መለያየቱ ሸዋ ግባ በሁለት ጊዜ 3 ጊዜ ያልተደረገ ሙከራ ያልተደረገ ስብሰባ የለም። ይሄድና የውሃ ሽታ ይሆናል። ጎጃም ላይ ንግግር ውይይት ምንድን ነው ወይ የተደረገው? እንደዛ ነው ወይ? የጎጃም እዝ መጣ፣ ምርጥ አቋም ያዘ። የአማራ ፋኖ ህዝባዊ ግንባር፣ የአማራ ፋኖ ህዝባዊ ኃይል ከላይ ያላችሁ አመራሮች እኛ ከስር ሰራዊቱን አዋህደን አንድ ሆነናል። አርበኛ እስክንድርም አርበኛ ዘመነ ካሴም እናንተ አመራሩን አሰባስባችሁ አንዱ ናችሁ ኑ እኛ ከስር አንድ ሆነናል ብለው ዘጉ። የለም እንትና ይውጣ ከሌባር ስትራቴጂ ተነደፈ፣ ከውጭ ሆኑ ኃይሎች ተዘጋጁ፣ ከሌና አስወጡት፣ ከሌና አስገቡት ምናምን ትግሉን እንደገና ወደ ንትርክ ወሰዱት። ያ ችግር አሁን ድረስ እየተከተለ አይደል? ግን እዙ ይዞት የነበረው አቋም መሰረት ነው። ስለዚህ ችግርን አለባብሰህ መሄድ ጥቅም ስለሌለው በትክክል ነው የምንናገረው። ሂደቱ ፕሮሰሱ ችግር ነው። የአማራ ፋኖ ህዝባዊ ድርጅት ተመሰረተ፣ ድርጅት ሆኖ ወጣ። ድርጅት ከሆነ በኋላ የምስራች እልል በሉ ድርጅት መስርተናል ምናምን በቃ ያለው ሀብቴ ወልዴ የሆነ ሰዓት ላይ ሆይ ሲሉ ተጠፍ አለ ከድርጅቱ። ችግር የለም በቃ። ከዛ ደግሞ አሁን እኔ ያልኩትን ስሙ እኛ ያልነውን ምንም እንዴት ደጋግማችሁ ከሸወዳችሁም በኋላ አሁንም እኛ ያልነውን ብቻ ስሙ አይሰራም። ትግሉ የጋራችን ነው። ስለዚህ እናንተ ያላችሁትን ብቻ የምንሰማበት ነገር ዘመን አብቅቷል። ስትነግሩን ልክ ያልመሰለንን ነገር ታዳጋርነታችን ምኑ ላይ ነው እንናገራለን። መወሰን እናንተ ዲክላሬሽን ላይ መተን እንዲጻፍ እንዲሆና ምን አንል። ግን ደግሞ የነገራችሁን ተደጋግሞ አልሆነም። እዚህ ሲመሰረት የገባችሁት ቃል አልሆነም። የአማራ ፋኖ በጎንደርና ጎንደር ዝን አንድ አድርገናልና አመራር ልንሰይም ነው ጠብቁን ብለህ የገባው ቃል አልሆነም።
ህዝባዊ ድርጅት መስረተ ተቀዳሚ ምክትል ሊቀመንበር ከሆንክ በኋላ የሄድክበት መንገድ አልሆነም። አሁንም እኔም ብቻ ስሙኝ አይሆንም። አትሊስት የምንችለውን እየሞከርን ነው። እዚህ ደርሰናል። አብራችሁን ሁኑ፣ ይሄንን አግዙን፣ ይሄን ክፍተት እንሞላለን ማለት ነው የሚሻለው። ከዛ ውጭ ያለው ነገር ብዙም አያስኬድም ነው እኔ የሚሰማኝ ይሄ ነው። ዞሮ ዞሮ እውነት ለመናገር ድርጅትን በተመለከተ በአንድም በሌላ መልኩ አንደኛው የመሪነት ሚናን የሚለው የኃላፊነት ላይ የተፈጠረ ችግር፣ ያ ደግሞ መሪነቱ የሚፈለግበት ምክንያት ደግሞ በጣም በጎጥ የተደራጀ የገነገነ ጥላቻ ነው። ለዛ ነው ጥላት የሚስቅባቸው በይፋ በተቀርጸው ይወጡ ያሉ ድምጾች ምን ብለን ነበረ? እኔ በእውነት እስኪ ታዘቡ። አንዳንዴ አትኮሩም የምር የኢትዮሶስሳ ተከታታይ እኔ እንደው በእውነት ዝም ብዬ የሚዲያው ተከታታይ ሆኜ እንደው በተገረምኩ ላለው አንዳንድ ጊዜ ተናጋሪ መሆን ይቀርቶ ለምንድን ነው ይሄንን ምን እንዴ የድምጽ እየተቀረጸ ሲወጣ ምን አለን? መጀመሪያ የሚወጡ ድምጾች በሙሉ ድርጅት ኢህአፓድን ያጠቃሉ ብለው ስላሰቡ ይሄውላችሁ ድምጹ ይሄውላችሁ አገዛዙ የሚለቀውን ሁሉ ይሄውላችሁ ሲሉ የነበሩ አካላት ነገ ወደ እናንተ ሲዞር ኤአይ ብትል የሚሰማ የለም። አሁን ኤአይ ነው ምናምን ጫውታ አይሰራም። አልፋል እሱ ማንን ነው የምታሳምነው? ኤአይ ነው ብለህ መጀመሪያም ካገዛዙ የሚመጣ ምንም ነገር ላለመቀበል ወስኑ ብለህ አይ ሌላውን የሚያጠቃ ሲሆን ትክክል ነው፣ አንተን የሚያጠቃ ሲሆን ኤአይ ነው። እንደዚህ ፉሊሽ ህዝብ የለም ይሄን የሚቀበል ሪያሊቲ ነው። ምን ሄደው የሚታወቁ ድምጾች የተቀረጹ የሚወጡት ችግሩን አውቆ ማከም ይገባል። አካባቢያዊነት ጎጠኝነት እየገነገነ ስለመጣ ያንን ታግሎ በየመዋቅሩ ላይ ማከም ያስፈልጋል። የአማራን ትግል ለነ ፕሮፌሰር አስራት ቃል መታመን ማለት ወደ ያንን ይዞ መምጣት አጭር ነገር ብቻ ስለ ኮሌክቲቭ ሊደርሺፕ በዛ መንገድ ማለፍም እኔ ይኸውላችሁ ኮሌክቲቭ ሊደርሺፕ በመኖሩ በደንብ ነው ማምነው። የአማራን ትግል የሆነ ግለሰብ ላይ የተወሰደ እከሌ የሚባል ብሎ መንጠልጠሉ በትክክል ተገቢ አይደለም፣ መታረም ያለበት ነው። እውነት ነው። በዚህ 100% ተስማማለሁ፣ ችግር የለም። ነገር ግን እኔ እኮ እንደው በእውነት አንዳንድ ጊዜ ይገርመኛል። ይሄ ትግል ውስጥ ፖለቲካ ውስጥ እድሜ ልካቸውን ኖረው እድሜ ልክ ፖለቲካ ውስጥ ኖረው እኔ ደጋግሜ ማነሳው አንዳርጋቸው ጽጌ እንዴት ሰው ከእድሜው አብዛኛውን ፖለቲካ ላይ ኖሮ የፖለቲካ መሐይም ይሆናል? አንድ ሌላ ጊዜ በተነታን ይመጣበታል። አገር ቤት የታወቁ ሞክሼ ናቸው አቶ አንዳርጋቸው ያው በጣም ፌመስ ባለፉት በ1960ዎቹ በአብዮቱ ጊዜ አንዳርጋቸው የተናገረውን ተናገረ። ስለ አብዮት ማለት ምን ማለት ነው የሚለው ውይ ሲተነትኑት እንዴት እንደሚገርም ማለት ገብቶ ያልሆነ ነገር ሲዳክር እንዴት ዜሮ አስቀርተው አብዮት ሳይገባው ነው ወይ አብዮት እያለ የኖረው ምናምን ይላሉ። አብዮት ማለት ምን ማለት ነው የሚለውን የሚዘረዝሩበት የሚተነትኑበት መንገድ የእውነት የሚገርም ነው። መጽሐፉን በተመለከተ የሰጡት ነው። ሌላ ጊዜ ቪዲዮ እናመጣለን። የኮሌክቲቭ ሊደርሺፕ ላይ አሁን ዝም ብሎ ለሰውን እንደዛ ብሎ ለማሳመን የሚሞከር ነገር ልክ ስለሆነ የኮሌክቲቭ ሊደርሺፕ ጽንሰ ሐሳብን በተመለከተ ይሄ ከሶሻሊዝም አብዮት ጋር ተያይዞ የመጣ የነማው የነሌኒን እንቅስቃሴ ሲመጣ የተፈጠረ ነው። ኮሌክቲቭሊ መወሰን ይሄ ንጉሳዊ የነበረው ንጉሱ ያሉት የሰማዩም የምድሩም ገዢ ነው፣ በቃ የንጉስ ቃል ፍጹም ነው ከሚለው አስተሳሰብ ወጥቶ አንዱ ንጉሱም ይበይንበት እንዲቀርና ኮሌክቲቭሊ እንዲወሰን የሚል እሳቤ ጽንሰ ሐሳብ ከኮሙኒዝም እንቅስቃሴ ጋር አብሮ የመጣ ነው። ወይም በተጻራሪ ካየነው የፕሬዚደንሻል እና የፕራይም ሚኒስተር አደረጃጀት አሁን ያለውና የኮሌክቲቭ ሊደርሺፕ የኮሙኒስቶቹ እሳቤ ድርጅት ሲፈጥሩ በኮሌክቲቭ ይወሰን ሲሉ ምን ማለት ነው? ባጭሩ ፕሬዚደንሻል ወይም ጠቅላይ ሚኒስተር የሚለው ለምሳሌ ወሰድ አብይ ጠቅላይ ሚኒስተር ነው የሚል ማረግ ይዟል። የውጭ ጉዳይ ኃላፊው ጌዲዮን ጢሞቴዎስ አብይ የሰጠውን ተልዕኮ ለመፈጸም ነው ካቢኔ የሆነው አይደለም። የፌደራል ፖሊስ በፈለገበት ጊዜ አብይ ያነሳዋል ያስቀምጠዋል አይደል? አዛዡ የፈለገውን ሚኒስተር በፈለገበት ሰዓት ያነሳዋል በፈለገበት ሰዓት ያስቀምጠዋል አይደለም? ያ ማለት ምን ማለት ነው? በጠቅላይ ሚኒስትሩ ፓወር የተከማቸው ጠቅላይ ሚኒስትሩ ጋር ወይም ፕሬዚደንቱ ጋር ነው። ያንን ለመቀየር ተብሎ ኮሌክቲቭ ሊደርሺፕ ሲባል 13 አመራር መርጠህ ማን ነው ደውሎ እስኪ የሚሰበስበው? አሁን ለመደወልና ሁሉንም ለመሰብሰብ ማን ኢኒሺየቲቭ ይወስዳል? ማን ቃለ ጉባኤ ይዛል? ማን ወታደራዊ አዛዥ ነው? አይሆንም። መፍትሄ ምንድነው ችግሩ ካልከኝ መሪ
ወታደራዊ አዛዥ ምናምን ብሎ ለመደልደል ስምምነት ላይ መድረስ አልተቻለም። ለምን? ቅድም ያልኳቸው ችግሮች ስለሚፈትኑ። እንኳንስ ገና አዲስ ድርጅት በእነሱ ማትፈርደው የአማራ ፋኖ ህዝባዊ ድርጅት እኮ እና ሀብቴ ወልዴና ሌሎችም ከስራ አስፈጻሚ የተወሰኑ አካል ከጎደሉ በኋላ በጎደሉት ለመተካት እኮ ህዝባዊ ድርጅቱ ወራት ነው የተሻገረ። በጎደሉ ለመሙላት ተቀዳሚ ምክትል ሊቀመንበር አሁን የአማራ ፋኖ ህዝባዊ ድርጅት አርበኛ እስክንድር ነጋን ሊቀመንበር አድርጎ ተቀዳሚ ምክትል ሳይተካ እስከ ቅርብ ጊዜ ቆይቶ ግን አሁን በቅርብ ጊዜ አርበኛ ደረጀ በላይን ስራ አስፈጻሚው በተቀዳሚ ምክትል ሊቀመንበርነት ሰይሟል። አሁን የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበሩ አርበኛ ደረጀ በላይ ሆኗል በይፋ። የግድ እከሌ ይሁን እንትና ይሁን እኮ አይደለም። ህዝብ ግንኙነት ኃላፊ አልነበረውም፣ ክፍት ነበር ሮች የመተካትና የመደልደልን ጉዳይ። ስለዚህ የትኛው ሁሉም ቦታ ላይ አመራር መሰየም ላይ ያሉ መሳሰቦች ገና ትግል ውስጥ ያሉ ናቸው፣ እየፈተኑ ያሉ ናቸው። በጎድል ግን ምንድነው ካልከኝ 5 የነበሩት 13 አባላትም ነው። አንድ ስቴፕ ነው ይሄ። ይሄንን ዝም ብለህ የለም በቃ ብለህ ተበትኗል ብለህ አጣጥለህ አውግዘህ ከምትሄድ መጥቷል፣ አንድ ስቴፕ መጥቷል። ከተቻለ ሁለተኛውን ስቴፕ ቢሄድ ይሄንን ካደረገ በኋላ ድርጅቱ አመራር ሰይሞ ይሄንን ምናምን ውስጥ ምናምን ካጠናከረ በኋላ ወደ ሌላው ዝርዝር ጉዳይ ማለፍ ይቻላል ብዬ አምናለሁ። ግን እኛ አሁን ምናምን የሆነ ነገር ብለን እንዳንሄድ እውነታውን ገልጸን መሄድ ስላለብን በዚህ ርቀት ለመሄድ የሞከርኩት። ከዚህ ውጪ ግን እያንዳንዷ ጉዳይ ምናምን የሐሳብ ትንታኔ ላይ ወደፊት እንመጣለን። አሁንም መስከን፣ አሁንም ችግሩን በጥልቀት መገምገም፣ ቀጠና ፖለቲካውን ማየት፣ መነጋገርና ከመነጋገር የሚመጣ መፍትሄን ማየት ያስፈልጋል ብዬ ነው የማስበው። ሽሜ አስተያየት ሰተህ ወደ ቀጣዩ ማለፍ እንችላለን። በጣም ጥሩ ነው። በደንብ ስለሄድክበት አስተያየት እኔ የሚጨምረው ነገር የለኝም። በአመሰራረቱ ላይ ምንም ነገር ማለት አልፈልግም፣ ጊዜ መውሰድ ፈልጋለሁ። ግን እንደ ወንድም ድርጅት የአማራ ፋኖ ህዝባዊ ድርጅት የሰጠውን መግለጫ አፕሪሼት አድርጌያለሁ። ይሄም ድርጅት የተቋቋመው ድርጅት እንደ ድርጅት በመቆሙ ደስ ብሎኛል። ነገር ግን በዛ ላይ አስተያየት ለመስጠት ወይንም ደግሞ ቅድም እኔ ለመጀመሪያ ከአድማጭ ተመልካቾች ጋር ነው ይሄንን መግለጫ ሁለቱንም የሰማሁት ማለት እችላለሁ። እና እንግዲህ እንደዚህ እንደ ተራራ የገዘፉ በጣም ግዙፍ ሰዎች ዘመነ ካሴ እንደገለጸው እነዚህ ያሉበት ድርጅት ከዚህ በኋላ በ20 ደቂቃ ውስጥ አጠፋለሁ እንደመሰሳለሁ ምናምን ውስጥ ወጥተው በየትኛውም አደረጃጀት በፈለጉት መንገድ 13ቱም ሆነው ይምሩት፣ በኔ 13ቱም ሆነው ይምሩት። ግን ለዚህ አማራ ህዝብ መከራውን እንዳያረዝሙበት እንደው ስለ እግዚአብሔር ብዬ መናገር ፈልጋለሁ። የሚያመኝ የሚያሳዝነኝ እየሆነ ያለው ነገር ለነሱ ሳይሆን ለአማራው መከራውን እያራዘመበት ነው፣ ለኢትዮጵያ ህዝብ መከራውን እያራዘመበት ነው። ማለት የሚችለው ነገር ብዙ ይኖር ነበር። መጀመር ጥሩ ነው፣ ፍጻሜን ማሳመር ደግሞ የበለጠ መልካም ይሆናል ብዬ አስባለሁ። በተረፈ ባደረጃጀት ላይ አንዳንድ ሚዲያዎች ሲሉ ሰምቻለሁ ብዙ ነገር። ቸኩዬ ምንም ነገር ማለት አልፈልግም፣ ምክንያቱም የመጣሁበት ነገር ስላስተማረኝ። ከዚህ ወጥቼ እዚህ ጋር ገብቻለሁ በደቂቃ ውስጥ፣ ከዚህ ወጥቼ ይሄኛውን አፈርሳለሁ እዚህ ገባለሁ ሲባል ስለመጣውኝ አሁን በችኮላ መጥቼ እንዲህ ነበር እንዲህ ነው ማለት አልፈልግም። በቀጥጨመረው ብዙ በደንብ ስለየርክበት በፖለቲካው በደንብ የህዝባዊ የአማራ ፋኖ ህዝባዊ ድርጅት ሶሪ ሄዷል። አንተም አንስተኸዋል። አንድ ቃል መጨመር የምፈልገው ያልነው ይሄንን ነው። ከነ ችግራቸው አንድ ስቴፕ ከፍታ ተደርጎ ሊወሰድ የሚችለው በዚያኛው ድርጅት በኩል አሁን ድርጅቱ ነው፣ አዲስ ድርጅት ነው። የድርጅት ከመሆናቸው በፊት በተናጠል 4 ማህተም ይዘው በሚንቀሳቀሱበት ጊዜ ባለፈው ሳምንትም ስንወያይ ነበር። ከአብይ አህመድ ለይተናናይም እናጠፋቸዋለን የሚል ዛቻ ውስጥ ነበር የተገባው። ተደጋጋሚ የጦርነት ፍላጎትና ችግሩን ወደ እርስ በርስ ለመውሰድ ነው ጥረት ሲደረግ የነበረው። አንዳንድ በጣም ልቅ አንደበት ያላቸው አካላት ጦርነት ቀጥታ የመቀስቀስም እንደው ትግል ውስጥም የመፍጠር እንቅስቃሴ ነው ሲያደርጉ የቆዩት። የአማራ ፋኖ ህዝባዊ ድርጅት ከዚህ ሁሉ ውርጅብኝና ይህን ሁሉ ሲሉት የነበሩ አካላት እዛ ውስጥ እንዳሉ እያወቁ በ20 ደቂቃ እናጠፋቸዋለን ሲል እንደነበረ ይታወቃል። እውነት ነው፣ የሀብቴ ወልዴ ንግግር ነው። ያ አርበኛ ደረጀ በላይ ተቀዳሚ ምክትል ሊቀመንበር የሆነበት የአማራ ፋኖ ህዝባዊ ድርጅት ግን ያወጣውን መግለጫ በሙላት ያነበበው እንኳን ደስ አላችሁ ወንድሞቻችን አለ። መጀመሪያ
ተመልከት ካመሰገኑ በኋላ ደስ ብሎናል ከዛ ቀጥሎ ምንድነው ያሉት ጥሪ ማድረግ እንፈልጋለን አሁንም በተለያየ መልኩ ያላማ ልዩ የአደረጃጀት ልዩነት ያስተላልፍ ልዩነት ቢኖር ሲቻል በሂደት ውደት እናመጣለን ይሄው እኮ አርበኛ ዘመነ ካሴ የሚናገረው አለ እዛው በሂደት አንድ ድርጅት የማምጣት ምናምን ይኖረናል ለሚሉ በዛኛው ላይ አይ ገና በሂደት እነዚህ ምን ይያሉ ነው ያሉት ግንኙነታችንን ጤናማ ካደረግነው በሂደት አንድ ሆነን የመቆም እድላችንን የሚያሰፋ ነው የአመራር ብቃት የሚለካው በዛ ስለዚህ የአማራ ፋኖ ህዝባዊ ድርጅት በዚህ ረገድ ያሳያችሁት የእውነት የሞራል ከፍታ አርበኛ እስክንድር ነጋ አርበኛ ደረጀ በላይ እና አርበኛ መከታው ማሞ እና አርበኛ ኮሎኔል ፋንታውን ሞአባው እና አርበኛ ማስረሻ ሰጤ እና አርበኛ ኢንጂነር አሻግሬ እና አርበኛ አበበ ሙላት ሁላችሁም በዛው በስራ አስፈጻሚነት ያላችሁ ከፍተኛ አመራሮች እና አርበኛ ጌታ አስራደ ሌሎቻችሁ ይሄንን መግለጫ በማውጣት ያሳያችሁትን ከፍታ የሞራል ከፍታ ከልባዊ በማድረግ የቆማችሁበትን ድርጅት እንግዲህ ተመልከቱ በስያሜ በሰነድ ዝግጅት በሁሉ ነገር ስምምነት እየተደረገ ነው አርማ አጣልቶ አያውቅም ምናምን አጣልቶ አያውቅም ሁሉ ጊዜ የግጭት መነሻው አዛ ኃላፊነት አይደለች ሲሆን ግድ የለም አራቱ ነው ትግል ታግሏል እንደተባለው ትግል ተመርቷል አራት የተለያየ አደረጃጀት አምስት የተለያየ ይሄንን አይደለ አሁን ደግሞ ሁለት ድርጅት እንደው ይሄኛው ቅርጹን ቶሎ አስተካክሎ ቢጨርስና ሁለት ድርጅት ሆነው እንደተባለው በአማራ ፋኖ ህዝባዊ ድርጅት በኩል የቀረበው አስተካክል ከዚያ ባሻገር የድርጅታዊ አላያንስን በተመለከተ በአማራ ፋኖ ህዝባዊ ድርጅት በኩል ራሳቸውን በደንብ ገምግመው አይተው አጥርተው ለህዝብ ማብራሪያ ሰጥተው አንድ የድርጅታቸው አመራር ከአገዛዙ ጋር ያደርግ የነበረው ግንኙነት የተጋለጠበት መንገድ ድርጅታዊ አለመሆኑን ደጋግመው ነግረዋል አጥርተው እሱን አጥርተው ለህዝብ አረጋግጠው መሄድ ይተበቀባቸዋል በዚህኛው በኩል የፈለገ ቢሉ እልፍ አላፍ ማስረጃ ስላለ ከቲፒኤልኤፍ ጋር ስላላቸው ግንኙነት አጥርተው የመረ ነው የምር ያስኬዳል ግንኙነት ከተባለ ምን በምን ላይ የተመሰረተ ነው እነዚያ ችግሮችም ቢሆን እነዚህ ሁለቱም ጋር ያሉት ችግሮችም ቢሆን ድርጅታዊ ችግሮች ናቸው ተብለው ተወስደው መጥራት መፈተሽ እንደገና ይኖርባቸዋል ይሄም እንቅፋት አይሆንም ለጊዜው የተፈጠረ እንኳን መፈራረጅና መወራወር በስም ምናምን ተውትና ተገዳድሎ 1 ሚሊዮን ህዝብ አስጨርሰው ነገታቸው ረዳና ደብረጽዮንና አብይ አህመድ ቁጭ ብለዋል በጋራ በሁለት ድርጅት መካከል ያልተገቡ የቃላት ልውውጦች ምናምን የተደረጎችን ማርገብ ከቻሉ ታምር የሆነ በቀጠናው ታምር የሆነ ነገር መስራት የምትችሉበት እድል አለ ሚሻል እሱን መግፋት ነው ከዛ ውጪ ግን ይሄ አማረልኝ ብለው ደግሞ ችግሩን ሁሌ ተደጋግሞ ችግር እየተሸፈነ እየተለባበሰ በደ ቁጥር አይ በጎውን ብቻ ይወራል እንደዚህ የሚባል የለም በጎውንማ ማንንም ያወራዋል ድካም እየተሸፈነ የመጣንበትን አደጋ አይተናል ይሄንን አሁን ልንማርበት ይገባል ይሄ ሲሆን ደግሞ የሐሳብ ልዩነት አይ እኔ በጎውን ብቻ እናገራለሁ ሚል ካለ መብቱ ነው በጎውን መናገር ስተት የሚጠቁሙትን አካላት ላይ ደግሞ አጉረጠረጣለሁ ካለ ግን ምንድነው አይነ በወረንጦ ማውጣት የሚችል አቅም ማንንም አለ ይሄው ነው እኔም አንድ መጨረሻ ላይ ልላት የፈለኳትን ነገር ነካርጋታል በተቻለ መጠን ወደፊት የምናየው ነገር ይሆናል ምንድነው ሽል ኮነም ምን ይላል ቂጣም ኮነ ምናምን ይሉታል አይደል እሱ ወደፊት የሚለይ ነገር ይሆናል የምናየው ነገር ይሆናል ግን ይሄንን ህዝብ ተስፋ አታስቆርጡት በየትኛውም አነጋገር ቃላቶቻችን ስላማሩልን ሳይሆን ለዛ ላልነው ነገር እንድንቆይ አደራ ላለው በተረፈ ግን በተለይ ሁለት ድርጅት አለ ተብሏል ሁለት ድርጅት ደጋፊዎች አሉ በእነሱ መመላለስና በእነሱ ሰጣገባ ዋናው እንዲወገድ የሚፈልገው ኢትዮጵያን ወደ ቁልቁለት እየወሰዳት ያለው አብይ አህመድ ነውና ለአማራም ጠላቱ እሱ ነውና እሱ ይሄንን የሁለት አደረጃጀት በማየት ሰራዊቱን በማሰማራት አንዱ ላይ አንዱን በማሰደብ አንዱ ላይ አንዱ በማለት ወደ ሌላ ነገር እንዳያመራ በጣም በጥንቃቄ መጓዝ ያስፈልጋል ብዬ አስባለሁ ይሄ እንደ ትንሽ ወንድማቸው ምለው ነገር ነው ደጋፊዎች በጣም እንደው በርጋታ ለዚህ ህዝብ ሲሉ በጣም በጥንቃቄ ጉዳዩን ይዩ ይሄንን ነው ማለት የምፈልገው ወደፊት ግን በድርጅቱ ላይ በሆነው ነገር ላይ ሳይገባኝ ቀርቼ አይደለም ግን ቀድሜ ቸኩዬ እንደሌሎቹ እኔ አንድነት ነው በፈልገው አንድነትማ በማለት ወይም ሁለት አደረጃጀትም ይሁን ዋናው ገመድ አትጓተቱ ወደ አንድ መንገድ ሂዱ
ጠላታችሁ አንድ ነው በማለት እንደ ኢትዮ 360 የለፈለፈ የለም። አንድነትን እንፈልጋለሁ ግን የይስሙላ አሁን መጥቼ ብዙ ማለት አልፈልግም።